ሰላም ውድ ቤተሰቦቻችን እንደምን ሰንብታችኋል? ምርጥ ቪዲዮዎችን ሰብስበን ይዘንላችሁ መጥተናል። እስከ መጨረሻው አብራችሁን በመቆየት እነዚህን ቪዲዮዎች እንድትከታተሉ እንጋብዛችኋለን። አሁን ወደ መጀመሪያው ቪዲዮ እንለፍ። አባ ለሚመጣው ትውልድ ምን ታስተላልፋል? እንዳይመጡ ሰምታችሁታል? ለሚመጣው ትውልድ የሚያስተላልፈው መልእክት እንዳይመጡ መጪው ትውልድ ፈርዶበታል። እንግዲህ እስቲ በዚህ ጉዳይ ላይ ያላችሁን ሐሳብ ጻፉልን። ወደሚቀጥለው ቪዲዮ እንለፍ። አባ ካው ምንድነው? ካው እሺ ዶንኪ አያ እሺ ሺፕ በግ እሺ እራት ምስር አልቻልኩም። ይሄ ከባድ ነው። ለዚህ ሆነ እንደ የመጀመሪያው ቪዲዮ ላይ ቀጣዩ ትውልድ እንዳይመጣ ያለው። እውነትም ከዚህ በኋላ እራት ማለት በእንግሊዘኛ ምስር ማለት እንደሆነ ሁላችንም መረዳት ይኖርብናል። ወደ ቀጣዩ ቪዲዮአችን እንለፍ። ይሄውን ይፈታል ብለህ ታምነኛለህ? አንዳንድ ነገሮች አንድ ሊመስሉ ይችላሉ፣ ግን ውስጣቸው ብዙ ነው። ቅኔ ያለው ማለት ነው። ሰውን አይታችሁ ብቻ አንድ ነው ማለት አይችልም። ኧረ አፈጣጠር፣ ኧረ ቅጥነት፣ እንዲህ አይነትም ቅጥነት አለ። ኧረ የሚገርም ነው። እየቀለደ የሆነ መጥረጊያ ወይም ደግሞ ምንድነው መወልወያ የያዘ መስሎኝ ነበር መጀመሪያ ላይ። ከባድ ነው የእውነት በጣም ከባድ ነው። ለማንኛውም ወደ ቀጣዩ ቪዲዮአችን ብናልፍ የተሻለ ይሆናል። It's been a long እሱ በቤቱ በቃ ሙዚቀኛ ሆኖ ህይወቱን ቀይሮ በጣም ሀብታም ሆኖ እንደዛ ነበር ያሰበውና በሰከንዶች ውስጥ ተስፋ ቆርጦ ወደ ስራው በቀጥታ ነው የገባው። እስቲ ብዙ እኛ የምናውቃቸው ብዙ ዘፋኞች አሉ አይደል? ሌላ ስራ መስራት የሚገባቸው። እስቲ ሐሳብና አስተያየታችሁን በሐሳብ መስጫው ላይ ጻፉልን። ወደ ቀጣዩ ቪዲዮ ደግሞ እንለፍ። ሄሎ ያሳት በስባሳው እንዴት ነህ አንበሳው? እንዴት ሰላም ነው? አለሁልሽ አባቴ። ደህናውን ልሰናበት ነው የደወልኩት። ክፍለ ሀገር ልትሄጂ ነው እንዴ? አይደለም እና ልሞት ነው። ምንድን ነው የምታወራው አንተ ደግሞ? ራሴን ላጠፋ ነው። የንግድ ባንክ ህንጻ ወይ ረጅሙ ህንጻ አለ አይደለ? እዛ ላይ ያለው ማርከስ አዲስ ሬስቶራንት ሽንት ቤቱ በመስኮት በኩል ወጥቼ ነው ያለሁት። በቃ ጫፍ ላይ ነኝ። ይኸውልህ አዳምጠኝ፣ ነገሮች እንዳሰብካቸው እየሄዱልህ አይደለም። ደሞዝን የሚጨርሰው የታክሲና የላዳ ብር ነው አውቃለሁ። ተወኝ። በቀን አንዴ እንደምትበላም አውቃለሁ። አሁን ራስን አጠፋ ማለት ትተህ የምትሄደውን አስብ፣ ህመሙን አስበው። እናትህን፣ አባትህን፣ ፍቅረኛ የለኝም እባክህ። ወደፊት ይኖርሃል። እሱማ እውነትህን ነው። በቃ አሁን ውረድ ከመስኮቱ ላይ ብራዘር። ግን ምን እስቴክ በልቻለሁ ልሞት ነው ብዬ ውስኪም ጠጥቻለሁ። ስንት ብር ነው? 30,000 ብር። ኧረ በስመ አብ። በቃ ወንድሜ አዋጣኝም። ቻው በቃ ተባለ። ቻው። ሄሎ ይኸውልህ እኔ እከፍለዋለሁ። አለሁ ወንድሜ። ምን አልከኝ? አለ ተርፋለህ? እርግጠኛ ነህ? አለሁ። ተርፌያለሁ። እኔ እከፍላለሁ ነው ያልከኝ? ኧረ በስመ አብ። እሱንም ሰምተሃል? እሺ ወንድሜ፣ ድሮም እኮ
አንተ እያለልኝ ሰው እንደሌለው መሆኔ እኮ ነው የሚያሳዝነኝ። በቃ ተረጋጋው። እሺ ውረድ ከመስኮቱ ላይ። አዎ ወርጃለሁ። ይኸው ወርጃለሁ። ውጣ ከሽንት ቤቱ። ወጣው ወጣ ወጥቻለሁ። ይኸው እሺ ስልክ ላይ ቴሌ ብር አለ? አለኝ። አዎ ላክልኝ እንዴ? አይ የብድር አገልግሎት ይሰጣል። ተበደር እየሰራ ትከፍለዋለህ። ምን ወጣት አይደለ እንዴ? አታለልከኝ ወይ? እዘላለሁ ተበልቼ። ዝለል ዝለል ወንድ ነህ ዝለል እንዴ? ኧረ ቀልድ። ይሄ የቴሌብር ማስታወቂያ መሆን የሚገባው አይነት ቀልድ ነው። ተበደር ደስ የሚል ነገር ነው። ብዙዎቻችን ብር ብለው የሚያስቸግሩንን ሰዎች መፍትሄ የሚሰጥ አይነት ምክር ይመስለኛል አይደል? ወደሚቀጥለው ቪዲዮ እንለፍ። አይ በለውና አለልህም ቢልልኝ ሀብታም በሆን በኋላ ጠንቋይ ቀለቦ ነው ጅብ ጋልቦ ነው ምናምን ነገር አይሰራም። እዚህ በረሃ ላይ እንደዚህ እየሰራው ማለት ነው። ያው እንድታውቁ ብዬ ነው፣ ምስክር እንድትሆን ብዬ ነው። አንተ ውሻ ልጅ ገብቶሃል? ምን ያህል ቢማረር ነው? ይሄንን ደግመን መስማት አለብን። ደግመን እንስማው። አይ በለውና አለልህም ቢልልኝ ሀብታም በሆን በኋላ ጠንቋይ ቀለቦ ነው ጅብ ጋልቦ ነው ምናምን ነገር አይሰራም። እዚህ በረሃ ላይ እንደዚህ እየሰራው ማለት ነው። ያው እንድታውቁ ብዬ ነው፣ ምስክር እንድትሆን ብዬ ነው። አንተ ውሻ ልጅ ገብቶሃል? ኧረ ይሄንን አልቻልኩም። እሺ ስድቡንስ ምን አመጣው? ወደሚቀጥለው ቪዲዮ እንለፍ። ያው ያዘዝከው መነጽር ቆንጆዬ ነሽ ካልከኝ ግን ቀንስልሃለሁ። መልሱን ሰጪ ምን አይነት አስቀያሚ ብትሆን ነው? ሂሳብ ብቻ እኮ አይደለም የከፈለው፣ ደግሞ መልሱንም ጭምር ውሰጂው። ለማንኛውም የማስታወቂያውን ሀሳብ በጣም ወድጄዋለሁ፣ ግን ደስ የሚል ነው። እንለፍ ወደ ቀጣዩ ቪዲዮ በቀጥታ እንለፍ። ቤት ውስጥ ስራ ፈትቼ ተቀምጫለሁ። በረሮ አየሁ። ልግደለው አልኩና ተነሳው። ልክ ስነሳ ሁለት ናቸው። አይ እየተደባደቡ ልገላቸው የተነሳው ሰውዬ ከሚጋደሉ ብዬ ሳለያይ ይገናኛሉ። ነገር ምንድነው ብዬ ዝቅ ብዬ ያለው ለካ ስሪያ ላይ ናቸው። ላይ ከዚህ ነገር ምን ተማርከት ትለኝም? በረሮ እንኳን ሚስት አለው። አንተ በ30 ምናምን ዓመት ምን አጥፍተህ ነው ሚስት የሌለ? በረሮቹ ሲያረጉት የነበረውን ቀርጬዋለሁ። እንድለቅላችሁ ከፈለገ ይለቀቅ በሉ ኮሜንት። አረ ይለቀቅ በሉ ኮሜንት ላይ። እውነት ይህንን ቪዲዮማ በደንብ ማየት አለብን፣ ግን ጥንቃቄ አድርገዋል። ጀለሴ አይኔ ግን በጣም ተመችቶኛል። ይህን ያህል በደንብ ማየት ይችላል ማለት ነው። ይመችል። ለማንኛውም ቀጣዩን ቪዲዮ እንመልከት። አክሰለሬሽን ዲቫይድድ ባይ መልቲፕሊኬሽን ኢዝ ኢኳል ቱ ሰብስታሌሽን ወረደሪ ሰብስታሌሽን ለምን እንደሆነ ታውቂያለሽ? አክሰለሬሽን ዲቫይደር ስታረጋ ዲቫይደር ማለት ነው ማካፈሎሽ ብራዘሪ ዲቫይደር እንዳይመስል ስልክን ሂደህ እንዳሰከው ቲቪውን እንዳነቅረው ያልሽ አክሰለሬሽን ዲቫይደድ ባይ መልቲፕሊኬሽን ዲቫይደር ሲሆን ታሰምራለሽ ወደታች ከስር ነው የምትጽፊው ብራዘሪ ፎቅና ምድር ታረጊዋለሽ ቁጥሩን ማለት ነው አንዱ ጂ ፕላስ ላይ አንዱ ግሮን ዲቫይደድ ባይን ስታስረዳው ገባሻ ዲቫይደድ ባይ እንዴት እንደሆነ ታውቃለህ ጀለስ ዲቫይደድ ባይ ማለት ቁጥሮቹን ፎቅ ትሰራላችኋል አንዱን ጂ ፕላስ ዋን ላይ ታረጋዋለህ አንዱን ግሮንድ ታረጋዋለህ ከዛ ከላይውን ለምሳሌ 30 ከሆነ 30 ዲቫይደድ ባይ ከታች 50 ታረጋዋለህ ማለት ነው 50 ግሮንድ ታስገባታለህ ያን አፕስቴር ዝቅ ብሎ እያየው ዲቫይድድ ባይ ብሎ አስተምሮን ነው እዚህ ከካምዳ አይሆን ነው አንዳለኝ ተው እባክሽ አንድማ ተው ስንት አንዳለኝ እያልን እየጻፍን እየረሳ ነው
እኔ ረሳዋለሁ። አትይም በፊት አንዳለኛ የሚለውን ሂሳብ ስራ አስተምሮኝ ትጽፍልሽና ምናምን አንዳለኝ ትያለሽ እረሳታለሁ። ከዛ በዙ እውነትም ቀጣዩ ትውልድ መምጣት የለበትም የተባለው ያለ ምክንያት አይደለም። እንደዚህ አይነት ወንድም ያላችሁ ምን ያህል መከራቸውን እንዳያችሁ ይገባኛልና ዲቫይደር ግን በጣም ተመችቶኛል። ይመችሽ አባቴ ያራድዬ ልጅ። ለማንኛውም የዩቲዩብ ቻናላችን ተከታታዮች የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆናችሁን አጠናክራችሁ እንድትቀጥሉ እንጠይቃለን። የዛሬ ቪዲዮዎች እነዚህን ይመስላሉ። እስከ ሳምንት፣ መልካም ሳምንት ይሆንላችሁ።